يلا. አሁንም የለም አለ ይሰማ እያወራህ ከሆነ የለህም። እሺ ሀቢቢ ታደርግ ነበር። ኦኬ አይሰማም። እሺ ሁሱ ምን ተቻለ ልጁ እስካሁን ድረስ ክርስቲያን ጋር ነው የለም። ከዛች ልጅ ጋር እያወራ ነው ያለው። እሺ ቅዱሳን ምን ይሻላል? ዛሬ ገድላቶች ሁሉ እንዳለ በሙስሊም እጅ የሚበረበሩበት ቀን ነው። ገብታችኋላ? ዛሬ ገድላቶች ሁሉ ስለ አምላክ ስለ እግዚአብሔር ማንነት ተበርብረው የሚታዩበት ቀን ነው። ማንም ሰው እንዳይቀር ሄዳችሁ እንዳትጠፋ በሉት። እሺ እየጠበቁህ ነው ላክ በሉት። ራሱ ቀኑን መርጠዋል። ራሱ ርዕሱን መርጠዋል። ላክላቸው እየጠበቁህ ነው። ቶሎ በል በሉት። ና ቅዱሳኖች ና በሉት። ሲፎክር የነበረው በሙስሊም እንትኖች ላይ እሱ ነበር። ሁላ ዓመቱን ሙሉ ሲኮፍስባችሁ ኑሮ ዛሬ ሄድ እስኪ ደፈር በሆስት ና በሉት። በዚያ ሁሱ እዚህ ጋር ምን የሚል ነገር እያለ ነው? ኢምራን ካለ አልመጣም እያለ ነው። ስለዚህ እስካሁን ዓመት የጎረርከው ውሸት ነበር ማለት ነው። ክርስቲያን ይሄ ዲያቆናችሁ ዓመት የፎከረው ሲጎርር የነበረው ጀስት ጉራ ብቻ ነበር ማለት ነው። ሆናችሁ ልገቡልኝ ትችላላችሁ ማለት ነው። ሶስት ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን ሶስት ሆናችሁ ይሄ ጉራ ነበር ማለት ነው። ያ ጀማዓተል ኸይር ኦርቶዶክሳውያን እየጎረረ ነበር ማለት ነው። እየዋሻችሁ ነበር፣ እያጭበረበራችሁ ነበር፣ መሀይም ናችሁ እያላችሁ ነበር ማለት ነው። ያሳዝናል። በእውነቱ ውርደት ነው። እኛ ሁለት እውነት አላልን በተአምር የተቀበለ ልጅ ያለ ክርስቲያን የሚባል ልጅ እመጣለሁ ብሏል። ባለፈው ላይቭ ላይ ተናግሯል። ስለዚህ ኑና እናንተ ናችሁ እንወያይ ያላችሁት ወይም ደግሞ ተቀባይ ያላችሁት። ስለዚህ ያው እንወያይ፣ ሜዳው ክፍት ነው፣ ኑ ነው የተባላችሁት። አጂብ ነው፣ አጂብ ነው። ቀጥል። አላህ መስታን እንግዲህ ከ3 ሰዓት በኋላ 3 ሰዓት ነበር ቀጠሮ። ራሱን የቀጠረን እኛ 3 ሰዓት ይሆንልን ምናምን ያልነው ነገር የለንም። ራሱን የቀጠርከው ራሱ ነው ርዕስ እያወጣው ራሱ እንደው የምትፈልግ 3 ሆናችሁ እየሰማችሁት ነው አይደል? 10 ሆናችሁ ኑ ከፊቴ ብትመጡ እቀብራችኋለሁ ሙስሊሞች ምናምን ሲል ሲፎክር ቆየ። አይ ችግር የለውም 10 3 መሆን አይጠበቅብህም። አብሮህ ያለው ከአንተ ጋር የሚገልጽልህ ልጅ ክርስቲያን የሚባለው ልጅ ሁለቱ ነህና ገብቶሃል አይደለ? ሁለቱ ነህና ሁለታቸውም አብራችሁ ስለነበር በኢስላም ላይ እንደዚያ ስትቀጥፉና ስትዋሹ የነበራችሁት ዛሬ ያ ስትዋሹለትና ስትቀጥፉለት የነበረው ውሸታችሁ ሁለታቸውም ዋጋቸውን አግኝታችሁ ትሄዳላችሁ። በቃ ሌላ ነገር አይደለም። ራሱ ነው ሰዓቱን የቀጠረው። በቀጠረብን ሰዓት ያው ቀርቷል። ጠብቀነዋል። ለ25 ደቂቃ ሆነ። ከዚህ በኋላ ምንም ማድረግ አይቻልም። እንግዲህ የሁሉ ታዳሚያን አለ ኢኳን የመጨረሻ ህዝብ አለ። እንትን አንድ ደቂቃ እንያዝና ከዛ ቀጥታ በጣም እሱ ልጅ ላይ አዲስ ነገር አለ ብያችኋለሁ። ያደረገው ነገር የምናወራበት ይሆናል። ከሱ በፊት ግን አንድ የመጨረሻ ደቂቃ አንድ ደቂቃ ነው ያለው። አንድ ደቂቃ ከሞላ በኋላ ዘግተን ወደ ቀጣይ እናልፋለን። ምንም ማድረግ አንችልም ማለት ነው። ወደ ሰበር ዜናው እንገባለን። አንድ ደቂቃ ብቻ እንሰጠዋለን። እኔ እንዳልክለት ዘግቷል። ስለዚህ ክፈትና ና በሉት። ደቂቃው እየሄደ ነው ያለው። ላላጳ እንዲ ይችን ጨርሳትና በቃ ከዛ በኋላ ካልመጣ ፋይሉ ይዘጋል። ሂዳችሁ ውጣና ፊት ለፊት አውራ፣ ካሜራ ከፋችን ይዘመታ ፊት ለፊት አውራ በሉት። እንጠብቃለን። እስካሁን ማርፈዱ ራሱ አያችኋል። ይሄ ነው በቃ። ሙስሊሞች በዚህ ልትኮሩ ይገባችኋል። ክርስቲያኖች ደግሞ ይሄ ለእናንተ ውርደት ነው፣ ወረበል ውርደት ነው። በራሳችሁ ፈሩ። ለማንኛውም 20 ሰከንድ ነው የቀረው። 20 ሰከንድ ነው የቀረው።
አልቋል አልቋል። ከዚህ በኋላ ምንም ልናደርግ አንችልም። በድጋሚ አላሁ አክበር አላሁ አክበር አላሁ አክበር። ሙስሊሞች ፊት ማንም ሊወያይ እንደማይችል፣ ኦርቶዶክሳውያን ፈሪ እንደሆኑ፣ ጉራ ብቻ እንደሆኑ፣ እኛ ፊት መቆም እንደማይችሉ አሳይተናቸዋል። አላሁ አክበር አላሁ አክበር አላሁ አክበር። አሁን የምናደርገው ምንድን ነው? ያ ጀማዓተል ኸይር ያወራውን ነገር ከፍተን አሰምተናችሁ ዘግተነው ወደ ቀጣይ እንሄዳለን። ለመጨረሻ ጊዜ ይህን ቮይስ ስሙልኝና ከዛ በኋላ እጨርሳለሁ። ስሙ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። 3 ናችሁ ኑ ተብሎ እኛ 3 አንመጣም፣ 2 ካሜራ ከፋችን ይዘና ተብሎ የመረጠው ምንድን ነው ካልን ቤት ዘግቶ ሴት ጋር ማውራት፣ ሴት ጋር ወሬ ማውራት ነው የፈለገው። ተሳዳቢ ለተሳዳቢ ልጅቱ ያ ጀማዓተል ኸይር ብንሄድም እኛን ሰድባን የምታወርደን ለምን ካላችሁ ይህን ስሙ። እዚች ልጅ ጋር ነው ሂዶ የሚላል። ያ ጀማዓተል ኸይር ታዘቡ፣ ይሄ ለክርስቲያኖች ውርደት ነው። እንደዚች ጋጠወጥ የሆነ ሴት ጋር ሂዳችሁ ተወያዩ ማለት ይሄ ፍርሃቱን ነው የሚያሳየው። በሚያወራው እርግጠኛ ቢሆን እንደኛ ከውስጥ ገብቶ እየጠበኳቸው ኑ ማለት ይችል ነበር። ግን ይሄን ሊያደርግ አልቻለም። ለዓለማቱ ጌታ ምስጋና ይገባው። ያው ተሳዳቢ ጋር ገጥሞ ነው ማለት የፈለገው። ስለዚህ ጨርሰናል። አሁን ቀጥታ ላይቡ ልዝጋና ሁሱ አንተ ጋር ልምጣ ኢንሻአላህ። እሱም እንትን ሊል አልቻለም። ቅረብ ተባለ በተባለው ሰዓት ሊመጣ አልቻለም። ይሄን ይመስላል። አላሁ ልሙስተዓን አላሁ ልሙስተዓን። ከዚህ በኋላ ክርስቲያኖች እንግዲህ ከሙስሊሞች ፊት ደፍሮ ማውራት የማይችልን ሰው እንዴት ለሚናገረው ነገር እውነት ነው ብላቸው እንደምታምኑ አላውቅም። ገብታችኋል? የሚነግራችሁን ከዚህ በኋላ መታችሁ መጠየቅ፣ ማንኛውም ክርስቲያን መጥቶ መጠየቅ ይችላል። ያ ነው። እሺ እሺ ክርስቲያኖች በቃ ከዚህ በኋላ እሺ ይሰማል። አንዴ ነው ደቂቃ እያሳየክ ነው። ያውና ይታያቸዋል። እዚህ ጋር ያው ይታያል። ኦኬ ያው አዎ እንትን እየቆጠረ ነው። ኮፒ ሊንኩን በደንብ እርገጡት። ኮሜንት ቦታ ላይ ጉድ ላይቭ ብላችሁ ጻፉ። ኮፒ ሊንኩን በደንብ እርገጡት። አንዴ ሊዘጋበት ደቂቃውን ሰጥቷል። እሺ ምንም ማድረግ አይቻልም። ያላቸው ምርጫ እሱ ስለሆነ እሱ ምን ማይክ ተነስቷል። ማይክ ተነስቷል። ይሰማችኋል? ገስት ላይ ሰው አያሳየኝም። እሺ ምን ይሻላል? ያንተ ድምፅ አሁን ይሰማል። ጉድ ላይቭ የሚለውን ኮሜንት በደንብ ደጋግሙ። እሺ አንዴ ኮፒ ሊንክ አድርጉ፣ ከቻላችሁ ኮፒ ሊንክ አድርጉ። አታቋርጡ እንትን እስኪል ድረስ እንደዚህ ትፈራላችሁ። እንደዚህ ኡስታዝ እንትኑ እስኪከፈት ድረስ ገስቱን ዝጉት። ገስቱን አትነካኩት። ገስቱን አንዴ ተውት። ለጊዜው ገስቱን አትነካኩት። ዝም በሉና ኮፒ ሊንኩን በደንብ ይገዱ። አይ እሺ እስከዚያ ድረስ እስኪ ከፍት ድረስ በቃ ቁርአን እንቀራለን ኢንሻአላህ።